ሩሲያ የጦር ኃይሏን በዩክሬናውያን ንጹሃን ህዝቦች ላይ በማሰማራት አሰቃቂ የሆነ የጦር ድብደባ በአንድ ጀንበር ረዘም ላሉ ሰዓታት ፈጽማለች። ይህ የፑቲን ተግባር የሩሲያን አምባገነንነት በዩክሬን ላይ ለመመለስ የተደረገ መሆኑ ደግሞ በዩሮፕ ከፍተኛውን ጦርነት ቀስቅሷል። በዩክሬን ካራኪቭ የሚገኘው የህፃናት ማሳደጊያ ተቋም አስተዳዳሪ የሆነችው ራይሊ ድንገት ከአጎቷ ጋር የቪዲዮ ስልክ ጥሪ በማድረግ ላይ ሳለች በራሻ ወታደሮች ስትያዝ አጎቷ ማይክ ይመለከታል። ያገታትንም ወታደር ምስል ማይክ በቶሎ በስልኩ ስክሪንሻት ያደርጋል። ማይክ የቀድሞ የአሜሪካን ሰራዊት ወታደር ሲሆን እሱና የራይሊ አባት ወንድማማቾች ናቸው። ማይክ ከራይሊ አባት ጋር አብሮ ጦር ሜዳ የተዋጉ ጓዶች ሲሆኑ በጦርነቱ ወቅት የራይሊ አባት በጥይት ተመቶ ህይወቱ ሲያልፍ ራይሊን እንደ አባቱ ነው ያሳደጋት ማይክ ነው። ማይክ የራይሊን በራሻኖች መታገት እንደተመለከተ ወዲያውኑ ወታደር ሳለ ወዳጁ ለነበረው ቻርሊ በመደወል በአስቸኳይ ራይሊ ያለችበትን ቦታ ሁልጊዜ እጇ ላይ ከምታደርገው ሰዓት ላይ በመከታተል እንዲነግረውና እሷ ወዳለችበት ወደ ካራኪቭ የሚወስደውን ፕሌን እንዲያሳፍረው ካልሆነ ግን በእግሩም ቢሆን መሄዱ እንደማይቀር ያረጋግጥለታል። ቻርሊ ፕሌኑን እንደሚያገኝለት ቃል እንደገባለት ማይክ ራይሊን ያገታትን ሰው ምስል ለቻርሊ በመላክ ማንነቱን እንዲያጣራለት ይጠይቀዋል። በዚህ መሃል ታዲያ ከዩክሬን ባለሀብቶች መካከል በአምስተኛ ደረጃ ላይ የሚገኘው ቢሊዮነሩን ዩሪ ቺንኮቭን ከጥቃቱ ለማስወጣት ወደ ዩክሬን የሚያቀና ቡድን መኖሩንና በሁለት ሰዓታት ውስጥ ከኤል ፓርት እንደሚነሳ ቻርሊ ለማይክ ያሳውቋል። ማይክ ከቡድኑ ጋር አብሯቸው ለመሄድ መሰናዳት ይጀምራል። የቡድኑ ዋና መሪ የሆነው ፒተር ሮበርትስ በቅጽል ስሙ በኒ ማይክን ባይወደውም እያንዳንዳቸው የቡድኑ አባላት 2 ሚሊዮን ፓውንድ በነፍስ ወከፍ የሚያፍሱበትን ተልዕኮ በመቀበል ቢሊዮነሩን ከነቤተሰቦቹ ለማዳን ወደ ዩክሬን እንደሚያቀኑ ያስረዳዋል። ቻርሊ የራይሊን አጋች ማንነት በደቂቃዎች ውስጥ ይደርስበታል። ስታኒስላቭ ኮኒፍ የቀድሞ ጂአርዩ እና በጥምር የግድያና ያስገድዶ መድፈር ወንጀሎች IK3 በተሰኘው እስር ቤት ሲማቅቅ የነበረ ማፊያ መሆኑን ለማይክ ይነግረዋል። ማይክ ዩክሬንን ካለማወቁም በላይ ራይሊ ወዳለችበት ቦታ በፍጥነት ለመድረስ ሲባል የቻርሊ ጓደኛና የዩክሬን ሰራዊት የቀድሞ ወታደር የነበረ ዳኒ ቼቭቼንኮ የተባለ ዩክሬናዊ ለማይክ እንዳስጎብኚ ሆኖ ይመደብለታል። ዳኒ ለማይክ ለሚያደርገው ትብብርም በምላሹ ሚስቱን አና እና ሁለቱን ልጆቹን ፔትሮና ዳንኤላን ከዩክሬን በሰላም እንዲያስወጡለት ይስማማሉ። ማይክ ከቡድኑ ጋር አብሮ ከበረረ በኋላ ከዳኒ ተገናኝተው ጉዞ ይጀምራሉ። በመንገድ ላይ ሳሉ ታዲያ ብራትቫ የተሰኘው የዩክሬን አደገኛ ማፊያ ከግብረ አበሮቹ ጋር በመሆን ያስቆሟቸዋል። ማይክን የያዘውን በሙሉ እንዲሰጣቸውና የራይሊን መገኛ ቦታ የሚከታተልበትን ብቸኛ የሆነው ስልኩንም እንዲያስረክባቸው ብራትቫ በማስፈራራት ይጠይቀዋል። ማይክ ግን ከስልኩ በላይ በእጁ ላይ ያደረገው ሰዓት 10,000 ፓውንድ የሚያወጣ ውድ ንብረት እንደሆነ ቢነግራቸው ብራትቫ ግን የፈለገውን የማግኘት ሱስ አለበትና ስልኩን ካልሰጠኝ ብሎ ድርቅ ይላል። ማይክ አማራጭ አልነበረው። ብራትቫንና ግብረ አበሮቹን በሙሉ ይገላቸዋል። ዳኒ ማይክን ወደ ቤቱ ይዞት ሄዶ ሚስቱንና ልጆቹን እንዲተዋወቃቸው ያደርጋል። በዚህ መሃል ማይክ ሊሄድበት የነበረው የቦሪስፒል ኤርፖርት በራሻኖች ድብደባ ስለደረሰበት የዛለት ማታ ወደ ራይሊ የሚያደርጉት ጉዞ መስተጓጎሉን ከዜናው ላይ ይረዳሉ። ምንም እንኳን ማይክ ወደ ራይሊ የሚያደርገው ጉዞ ለደቂቃዎችም ቢሆን እንዲዘገይበት ባይፈልግም ማንኛውም የዩክሬናውያንን ወታደሮች ልብስ ያለበሰ ሰው በቀጥታ ያለምንም ማመንታት እንዲገደል አዋጅ መታወጁ በማታ እንቅስቃሴ ለማድረግ አዳጋች ይሆንባቸዋል። በጠዋት በዳኒ መኪና ለመጓዝ ተስማምተው ለጉዟቸው እንዲዘጋጁ ዳኒ በቤት ውስጥ ካከማቸው መሳሪያዎች መካከል ያስፈልገኛል ብሎ የሚያስበውን በሙሉ መርጦ እንዲወስድ ለማይክ ይነግረዋል። ማይክ ኮርነር ራይሊን ለማስመለስ ይጠቅመኛል የሚላቸው መሳሪያዎች በሙሉ ታጠቀ። በበነጋታው በመንገድ ላይ ሳሉ የራሻ ወታደሮች የሚጓዙበትን መኪና ከጥቅም ውጪ ስላደረጉባቸው በእግር ለመጓዝ በጫካ ውስጥ ለማቋረጥ ይገደዳሉ። በጫካው ውስጥም ሌሎች የራሻ ወታደሮች ጥቃት ሲያደርሱባቸው የዩክሬን ወታደሮች ከነሱ ጋር መስሏቸው አብረው ያጠቋቸዋል። ነገር ግን አሜሪካኖች መሆናቸውንና ቤተሰብ ለማስመለጥ መምጣታቸውን ለዩክሬን ወታደሮች በማስረዳት አብረዋቸው ይጓዛሉ። የጫካው ጉዞ እንዳሰቡት ቀላል አልነበረም።
በርከት ባሉ ራሽያኖች ጥቃት ከማስተናገዳቸው በተጨማሪ የቦምብ ድብደባ በመሪያቸው በስታኒስላቭ ትዕዛዝ መሰረት ይደርስባቸዋል። ከፍተኛ የሆነ የአካል ጉዳት ባይደርስባቸውም ዳኒና ማይክ ብቻ ከጦርነት አውድማው በሰላም መውጣት የቻሉት ለሰዓታት ራሳቸውን ከሳቱ በኋላ ነበር። ካራኪቭ ሲደርሱ ታዲያ ንጹሃን ዩክሬናውያን ከጦርነቱ መሸሻ አጥተው ነፍሳቸውን ለማትረፍ ሲሯሯጡ በየመንገዱ የጥይት ሰለባ ሆነው ተደፍተው ቀርተው ዩክሬን የቀድሞ ማንነቷ ተደረማምሶ ጣረ ሞት መስላ ትጠብቃቸዋለች። በዚህ መሃል ዜድ የሚል ፊደል የታተመበት ታንክ ያሳድዳቸዋል። ዜድ ማለት ዛ ፓቤዱ ማለት ሲሆን ትርጉሙም ለድል ማለት ነው። ከታንኩ ተደብቀው ቢያመልጡም ከድሮን የቦምብ ጥቃት ግን ማምለጥ አልቻሉም። ከብዙ ጥቃት በኋላ እንደምንም ይተርፋሉ። ምንም እንኳን ራይሊ ያለችበትን ቦታ በስልኩ ተከታትለው ቢደርሱም ሰዓቱን ያገኙት ከራሽያኖች ወታደሮች መካከል በአንደኛው እጅ ላይ ነበር። በዚህ መሃል በራሽያ ወታደሮች ልትደፈር ስትል ያስጣሏትን አንዲት እናትና ልጇን ይዘው ምንም እንኳን ባሏን ቢገሉባትም አብሯቸው በመሸሽ ላይ ሳሉ በራሽያኖች ከፍተኛ የሆነ ጥቃት ይደርስባቸዋል። መውጫ ቀዳዳ ባጡበት በዚህ ጭንቅ ሰዓት ታዲያ ከማይክ ጋር ቢሊየነሩን ለማዳን አብሮት ወደ ዩክሬን የመጡት የበኒ ጓደኞች ይደርሱላቸዋል። አብረው ከቡድኑ ጋር በመሆን የቢሊየነሩን ቤተሰቦችና ራይሊን ፍለጋ ታግተውበታል ወደ ተባሉበት ህንፃ በጋራ ይጓዛሉ። ታዲያ ግን ህንፃው በወታደሮችና ባልሞ ተኳሾች ከፍተኛ የሆነ ጥበቃ የሚደረግለት ከመሆኑም በላይ በእያንዳንዱ ወለል መግቢያ ላይ የተጠመዱ ተቀጣጣይ ፈንጂዎች አሉ። በዚህ ሰዓት ዳኒ በልጅነታቸው በህንፃዎች መካከል የተገነቡ ዋሻዎች መኖራቸውንና በእነሱ መጫወቱን በማስታወስ በምንም ተአምር ስለመኖራቸው እንኳን እንደማይጠራጠሩ አሳምኗቸው ቡድኑን በዚህ ዋሻ ውስጥ ወደ ህንፃው ለማስገባት ወደ ቤዝመንቱ ይመራቸዋል። ወደ ህንፃው እንደገቡም ማይክ ለዳኒ እስካሁን የረዳው በቂ እንደሆነና ቤተሰቦቹ በሰላም ከዩክሬን እንደሚወጡ ቃል ገብቶለት ከነሱ ጋር የሚያደርገው ጉዞ እዚህ ጋር እንደሚያበቃ ይነግረዋል። ማይክም ከቡድኑ ተነጥሎ ራይሊንና ሌላ ዩክሬናዊ ባልደረባ ኤሊዛቤልን ለማስመለጥ ወደ ታገቱበት ክፍል ሲሄድ ቡድኑ ደግሞ ወደ ቢሊየነሩ ቤተሰቦች በማምራት ተልኳቸውን ፈጽመው ዋናው መውጫ በር ጋር እንዲገናኙ ይስማማሉ። ስታኒስላቭ ግን አሁንም ቢሆን ወደ ህንፃው እንዴት እንደገቡ ሊገባው አልቻለም። የራሱን ወታደሮች በሙሉ ተሰብስበው ወደ ህንፃው እንዲመጡና ቡድኑን እያንዳንዳቸውን እንዲገሏቸው ያዛል። ቡድኑ ግን የስናይፐር ተኳሾችን ሳይቀር ቀስ በቀስ እየገደሉ ወደሱ መቅረባቸውን ቀጥለውበታል። ማይክም ቢሆን ራይሊን ከታሰረችበት ክፍል በማውጣት ከህንፃው ሊያስወጣት ጉዞውን በማድረግ ላይ ሳለ ከራሽያኖች ጥቃት ይደርስባቸዋል። ከብዙ ድብደባና ጥቃት በኋላ ቡድኑ እንዲያድኑት የተላኩት የቢሊየነሩ ዩሪ ህይወት ግን ሊተርፍ አልቻለም። ቡድኑም ቢሆን ያለው አማራጭ እናገኘዋለን ያሉትን ሽልማት በመርሳት ከህንፃው በህይወት መውጣት ብቻ ነበር። በዚህ መሃል ማይክ እና ስታኒስላቭ ግንባር ለግንባር ይጋጠማሉ። በድብድባቸው መሃል ግን ሌላ የራሻ ወታደር መጥቶ ማይክ ላይ ጥቃት ሊያደርስበት ሲል ራይሊ አድናው ከቡድኑ ጋር ዳግም ይገናኛሉ። ቡድኑም ከህንፃው በመውጣት ላይ ሳሉ በደረሰባቸው ጥቃት አንዱ ባልደረባቸው ክፉኛ ይቆስላል። ስናይፐሮቹን ሲያድን የነበረ የቡድኑ አባል የሆነው ዙስም በስታኒስላቭ በተተኮሰበት ሚሳኤል ህንፃ ውስጥ እንዳለ አብሮ ይጋያል። የቡድኑም ቁጥር ቀስ በቀስ እየቀነሰ በመምጣት ላይና እየተሸነፉ ሳለ ዳኒ ጥሏቸው አልሄደም ነበር። አንዲት ሚኒቫን መኪና ይዞ ይደርስላቸዋል። በዚህ ጊዜ ራይሊ እና ኤልዛቤል ከቡድኑ ሌሎች ሁለት ሰዎች ጋር በመሆን አብረው ከፊት እንዲቀድሙና ከኋላቸው እነ ማይክ እንደሚከተሏቸው ይነግሯቸዋል። በዚህ ጊዜ ግን በከፍተኛ ሁኔታ ጥቃት ይደርስባቸዋል። በጥቃቱም ቀድሞ ቆስሎ የነበረው የቡድኑ አባልና ኤልዛቤል ይገደላሉ። አሁን ቁጥራቸው ከማነሱም በላይ ማንም ሊደርስላቸው እንደማይችልና እነ ቻርሊም ሊረዷቸው እንደማይችሉ ይረዳሉ። በህይወት የቀሩት በኒ፣ ማይክ፣ ዳኒ፣ ራይሊ እና አንድ የቡድኑ አጋር ብቻ ናቸው። ብዙም ሳይቆይ በማፈግፈግ ላይ ሳሉ በኒና ማይክ ሲቆስሉ የቡድን አጋራቸው ደግሞ ሌላኛው ሰለባ ይሆናል። ቡድኑ ከመዳከሙም በላይ ጥይት ወደ መጨረሱ ይሄዳል። በዚያ አጣብቂኝ ሰዓት የዜድ ምልክት የሌለበት የዩክሬን ታንኳ ይደርስላቸዋል። በመጨረሻም እነ ማይክ እና በኒ የሕክምና እርዳታ ሲያገኙ ዳኒ ደግሞ ከዩክሬን ወታደሮች ጋር በመቀላቀል ራሻኖችን ከሀገራቸው ለማስወጣት ጉዞ ይቀጥላሉ።